ከብዙ ዘመናት በፊት ጊዜ ስም ሳይኖረውና ሰዓቶችም እጅ ሳይኖራቸው ዓለም ባዶና ጸጥ ያለች ነበረች። ነገር ግን እግዚአብሔር በልቡ ድንቅ ዕቅድ ነበረው። እግዚአብሔርም ብርሃን ይሁን አለ። ድንገትም ጨለማ ወደ ብርሃን ተለወጠ። ፀሐይ፣ ባህር፣ መሬት፣ እንስሳትና ዛፎች ሁሉ በ6 ቀናት ውስጥ በእግዚአብሔር ተፈጠሩ። በመጨረሻም ቀን እግዚአብሔር ከአፈር ጣን ልዩ የሆነን ሰው አበጀው። ስሙም አዳም ነበር። እግዚአብሔር አዳምን በኤደን ገነት አስቀመጠው። ገነትም ገነት ነበረች። ነገር ግን ብቻ መሆን አስደሳች አይደለም አይደል? ሰው ብቻውን ይሆን ዘንድ መልካም አይደለም። ስለዚህ ረዳት እፈጥርለታለሁ አለ እግዚአብሔር። ስለዚህም እግዚአብሔር አዳምን በከባድ እንቅልፍ አንቀላፍቶ ከጎኑ አንዲት ሴት ፈጠረ። ስሟም ሔዋን ነበረች። ይህች ከአጥንቴ አጥንት ከሥጋዬም ሥጋ ናት አለ አዳም። በዚህም መንገድ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣመራል፣ አንድ ሥጋም ይሆናሉ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ ነገር ግን አያፍሩም ነበር። እግዚአብሔር አንድ ሕግ ሰጣቸው። በኤደን ካለው ከማንኛውም ዛፍ መብላት ትችላላችሁ፣ ነገር ግን መልካምና ክፉን የሚያሳውቀው ዛፍ አትብሉ። ከእርሱ ብትበሉ በእርግጥ ትሞታላችሁ። ነገር ግን አንድ ቀን ተንኮለኛው እባብ ለሔዋን በሹክሹክታ እንዲህ አላት፣ እግዚአብሔር በእርግጥ ከእርሱ እንዳትበሉ ብሏልን? በጭራሽ አትሞቱ። ከእርሱ ብትበሉ እንደ እግዚአብሔር ትሆናላችሁ አላት። ሔዋንም እባቡን አመነችው፣ ፍሬውንም በላች፣ ለአዳምም ሰጠችው። ከዚያም ድንገት እንግዳ የሆነ ስሜት ተሰማቸው። ራቁታቸው እንደሆኑ ተገነዘቡ። በእፍረትም ራሳቸውን ለመሸፈን ቅጠሎችን ሰፍተው እግዚአብሔር በገነት ሲመላለስ ሲሰሙ ተደበቁ። አዳም ሆይ ወዴት ነህ? እግዚአብሔር ሆይ ራቁቴን ስለሆንኩ ፈርቼ ተደበቅኩ አለ አዳም። ራቁት ግን እንደሆንክ ማን አሳወቀ? እግዚአብሔር የሰጠኝ ሴት ፍሬውን ሰጥታኝ በላው። ለምን ይህን አደረግሽ? እባብ አሳስቶኝ በላው አለች ሔዋን። በነገራችን ላይ ይህን መሰል አስተማሪ የመጽሐፍ ቅዱስ ታሪኮችን በአኒሜሽን መልክ ስናቀርብላችሁ ከወደዳችሁት እባካችሁን ቪዲዮን ላይክ ማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተጨማሪም አዳዲስ ቪዲዮዎች ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቷን መጫን እንዳትረሱ። የእናንተ ድጋፍ ለቀጣይ ስራዎቻችን ትልቅ ብርታት ይሆነናል። ወደ ታሪኩ ስንመለስ እርግጥ ነው እግዚአብሔር ያደረጉትን ሁሉ አስቀድሞ ያውቅ ነበር። አዳምና ሔዋን ያደረጉትን ተናዘዙ። እግዚአብሔርም እባቡን ቀጣው። እባብ ሆይ ከማንኛውም እንስሳ የበለጠ የተረገምክ ነህ። በሕይወት ዘመንህ ሁሉ በደረትህ ትሳባለህ፣ አፈርም ትበላለህ። ለሴቲቱም ልጅን በመውለድ ታላቅ ሕመም እንዲሰማትና እንዲከብዳት በማድረግ ዕጣት ሰጣት። ለወንዶችም ምድሪቱን ረገማት። ቀድሞ ጣፋጭ ነገር መብላት ብቻ ሲገባቸው፣ አሁን ግን በምድር ላይ ሳርና እሾህ ስለበቀለ በሕይወት ዘመናቸው ሁሉ ለመኖር ጠንክረው መስራት ነበረባቸው። ኃጢአት ወደ ዓለም ገብቶ ነበር። አዳምና ሔዋንም ከእንግዲህ በኤደን ገነት መቆየት አልቻሉም። እግዚአብሔርም ከገነት አስወጣቸው። አዳምና ሔዋን የሰው ዘራችን ተወካዮች ናቸው። ስለዚህም በዚያን ጊዜ ጀምሮ የአዳምና የሔዋን ኃጢአት ለእኛ በውርስ ተላለፈ። ሁላችንም ኃጢአተኞች ነን። ከመጀመሪያው ጀምሮ ያለ ኃጢአት ስለሆነ የመጀመሪያው ኃጢአት ይባላል። ሰው ከተወለደ ጀምሮ ኃጢአተኛ ነው። ነገር ግን እግዚአብሔር አሁንም ይወዳቸው ነበር። ከእንስሳት ቆዳ ልብስ ሰራላቸው። ከባድ ሕይወት ቢጀምሩም ተንከባከባቸው። የዚህ ታሪክ መጨረሻ በእርግጥ አዲስ ጅማሬ ነው። እግዚአብሔር በእነርሱ በኩል የሰውን ዘር ጀመረ። ኃጢአትን የሚያሸንፍ አዳኝ ለመላክም አስቀድሞ አቅዶ ነበር። ሁላችንም ስህተት እንሰራለን። ነገር ግን እግዚአብሔር ሁሉ ጊዜ እኛን ለማንሳት ዝግጁ ነው። ካሁን ድረስ ቪዲዮውን ከተከታተላችሁ ላይክ ማድረግና እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አይዘንጉ። በሌላ ጊዜ በአስተማሪ ታሪክ እንመለሳለን። ሰላም ሁኑ።